ብሬክስ ስላለ ብሬክስ የምጠይቃቸው ጥያቄዎች እነ እንትና ሲመጡ ማለት ነው በመስመር ይመጡ ይላሉ። አዎ እነሱ ይደውላሉ። እኛ ነው የሚጠብቁት ለመደወል። አዎ ስለዚህ አጋጣሚ ከ10 ደቂቃ በኋላ ወደ ኔትወርክ የሌለበት ልገባ ነኝ የሳይ ወይ ማለት ነው። እና ብሬክስ ስላለ ብሬክስ እንዲጠይቀው ስለምፈልግ ነው። እነዛ ልጆች አማርኛ አይችሉም ስላለ አራቱ ነው የምፈልጋቸው፣ ሁለቱን አይደለም። አራት ልጆች ነው የተባሉት። እነሱ ግን ሁለት ነው ይዘው የሚመጡት። ዛሬ ሁለት ነው ያሉን። የገጠር ልጅ እኮ ሁሉንም ያሉት አራት ናቸው። ሁለት መጀመሪያ ከዛ ሁለት ተጨመሩ፣ ቶታል አራት ናቸው። መተው የነገሩን ደግሞ አራቱ ናቸው ብለዋል እኮ። እኛ ደግሞ የጠየቅናቸው ቀበርን ያሉት ሰዎችን ሁለት ሰዎች ናቸው ቀበርን ብለው ያወሩት። እነዛ ቀበርን ያሉ ሰዎችን ይዛችሁልን ኑ ነው የኛ ጥያቄ። ትናንት ሁለት ቀበርን ያሉ ሰዎች አምጡ ብለናቸው ዛሬ ደግሞ አራት እንዲመጡ አንጠብቅም። መቼማ የጠየቅነው ሁለት ነው። እስኪ ቆይ የገጠር ልጅ አንድ ልጠይቀው። የገጠር ልጅ ስንት ሆነው ነው መተው የነገሯቸው ቀብረናታል ያሏቸው? እንግዲህ የነገሩን አራቱም ናቸው። በቃ ይሄው ሀቡዬ የሄዱትም አንድ ላይ እነሱ ናቸው። እሺ በረከት የሚባል ሰውዬ ኢንተርቪው ላይ ደግሞ ኢንተርቪው ሁለት ሰዎች ቀበርን ብለው ኢንተርቪው ሰጥተዋል የተባሉትን ሁለት ነው የጠየቅናቸው። አራት ከሆኑ እኔ አላውቅም ነበረ። አይ የገጠር ልጅም ትላንትናም ሲናገር ሰምቼዋለሁ፣ ቅድምም ነገሰ የሚባለውም ሲናገር ሰምቼዋለሁ። አራት ናቸው። ስለዚህ አራት ሰዎች ናቸው የምንፈልገው ማለት ነው። እነሱ ዛሬ ከተናገሩ በሚቀጥለው ደግሞ ሁለት እሱ እንድትይዙልኝ ነው። እኔ አጋጣሚ ኔትወርክ እንትን ካለኝ እሱ እንድትይዙልኝ ነው። ብሬክስ ቆይ በውስጥ ልጽፍልህ ነው። አለው ትናንት ነው ተኝቼ ነበር ዛሬ አለው። አይ ትላንትና ጥለህን ተኛ ደግሞ ላይ ነው። ሞዴሬተሮች እየጻፈ ነው መሰለኝ ኮዱን። ቆይ ልጻፍልኝማ። ቆይው ኮዱን እና ፕሮፋይሉን ልክላችኋለሁ። ሞዴሬተሮች ቼክ ዘ ኮመንት ሴክሽን ፕሊዝ። እሺ ይኸው ሞዴሬተሮች ግሩፕ ላይ ልክ ያለው ዋትሳፕ ላይ ልጁ ፕሮፋይሉን አይታችሁ የሚጽፈው ኮድ እና ፕሮፋይሉ አንድ አይነት ከሆነ አስገቡት። እሺ ፕሊዝ። አሁን እንድሪስ ያለው ልጅ ሀቡስ ከዛ ፎቶውን አሳይ። እሺ ሞባይል ማለት ስማርት ፎን መያዟን በመረጃ ልኬልሻለሁ። እሺ ሀቡ እሱን አይቻለሁ። ያሳይ። አመሰግናለሁ። ነገሰ ይምጣ ብዬ እኮ ነው። እሱ አይደለ ከሻፍ ስልክ ይዞ ያሳየን። እሺ አባ ቻርጅ ዘግቶብኝ ነው። ትንሽ ቻርጅ ላድርግ። የመጨረሻው ትነግረኛለህ ዋትስአፕ ላይ ከሆነ ሲጀመር በኢቃማው ከሆነ ያወጣው ልጁ ኮዱን እየጻፈ አይደለም። እንድሪስ ንገረው ልጁ ኮዱን እንዲጽፍ። ሀቡ ሲም ካርዱን ደግሞ በሁለት መልኩ አጣሪሽ እሱ ጋር ነው እያሉ ስለሆነ በእጅ ያስኩትንም ስልክ እንደገና ደግሞ በዚህኛውም አካውንት ገብቼ ይሄኛውንም ስልክ ላሳያችሁ። ሳዲ አግኝተዋለች። ሳዲ ኢንቫይት አድርገዋለች። ልጁን አገኘችው። እስቲ ቪዲዮ አብርተክ ነው የምታወራው ወንድሜ ስለምትነግረን ነገር። ሰላም እንዴት ነው ወንድሜ? ሰላም ነው። እንታግታ እኛማ ደህና ነን፣ እንበላለን፣ እንጠጣለን። እሷ ነች እውነት ነው። እና እንዴት ናችሁ? ግን ኮመንት ላይ ቪዲዮ ማብራቱ ለህይወቱ አደጋ ሊሆን ይችላል እያሉ ስለሆነ ነው እያሉ ስለሆነ አንተ ወስን። ህይወት ግን አደጋ ላይ የሚጥል ከሆነ እንዳታበራ። ችግር የለውም። እሱን በውስጥ እናወራለን። እኔ አሁን ያኔ የመጣሁት ብሬክስን አንቺን ሁላችሁም እዚህ ጋር የተመረጣችሁ ስለሆነ ነው ለእናንተ የምናገረው ነገር መልእክት ስላለኝ መልእክት የምሱ እህታችን ሀና እንግዲህ ከሁለት ወር በላይ ሊሆናት ነው። እናንተም እንደዚሁ እንቅልፋችሁን አታችሁ ከ15 ቀን ሊሆናችሁ ነው። እንደዛ ሊሆናችሁ ነው። እስካሁንም እናንተም ትናንትናም እያወራሽ ነበር እህታችን ሀቢባ ተገናኙ እያልሻቸው ነበር። ድንበር ላይ ተገናኙ ስትያቸው አረቡ ሁለታችንም ሙድር ነው ሲለው አላመነም ነበር። ሁላችሁም ሰምታችኋል። የሚሰራው ግዳ ይመች ደላል አይደለሁም ብሎ ነበር። ቅድም ልጅቱ ደግሞ ካታች እየሰማሁት ቅድም የመጣው ልጅ በሱ ነው ያኩት እያለ ነው። በሱ ታልሆነ ሄደው
እናንተ ሁለት ነገር እና አዳምጡ። ተጠያቂ እኮ ዌስት ማይ ታይም አይ ዶንት ዋንት ቱ ዌስት ማይ ታይም በማይረባ ነገር አስተያየት ሊሰጥ ነው። እንደዚህ ቢሆን እንደዚህ ነው ኢትስ ካሚንግ ቱ ዘ ፖይንት። አሁን ቱ ዘ ፖይንት መጥቶ ነበር። አሁን እኮ ልጁ እየመጣ ነው እኮ። ለምን እንደማናዳ ብሬክ ስለምን የሚተፈታለ እንጂ ስሙ ወንድሞች እህቶች፣ በፈለጋችሁ ማዳመጥ ትችላላችሁ። ታፈላላት ይሄውና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። አና ድንበር ላይ ነው ያለችው አንተ ጋር? ድንበር ላይ ነው እኔ የምኖረው። ትናንትናው ልጅ ሲያስረዳው አልተረዳውም ፍጹም። እኔ ምንም ልስራ ምንም ማለት ስራ እንደማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል። እንደዛ ከሆነ እኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ ወይ ነው ወደኛ የሚቀርብ? እሱም እኛም አላመነውም። አንተ አሁን ሀኒ ያየህበትን ቦታና ፎቶ ቪዲዮ ካለ እሱን ብትረዳ እሱ ደላላ አይደለሁም ሲል እኛ አላመንም። አመናር ነው። አሁን አንተ ምንድነው ስለሃኒ ያለ መረጃ? መጀመሪያ ስለሃናኔ መረጃ ያለ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቀርብ ወይኛ እንቀርብለት ቦታ ያመቻችልን። ማን ነው ልጅቱን ያዛት? ልጅቱን ያዛት ሽፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናቃለን። ሽርጠኛውንም የማንኛውን ሽርጥ ቅድሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጅግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት እንዲገባኝ